እንዴት ናችሁ? እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። በእግዚአብሔር ፊት መሆን እንዴት መልካም ነው! እንዴትስ ያማረ ነው! ሰዎች ወደ ተለያየ ስፍራ ሲሄዱ ለራት ግብዣ ሊሆን ይችላል ወይ ለሆነ ፕሮግራም እንዴት ተዘጋጅተው እንደሚሄዱ ኤክሳይትድ ሆነው ነው የሚሄዱትና እኛ ደግሞ በየጊዜው አይደለ እግዚአብሔር አምላክ ስላዘጋጀልን ይህንንም ረፍት ስላዘጋጀልን የአምላካችን ስም የተመሰገነ ይሁን። ደግሞ ወደ እግዚአብሔር ስንመጣ እግዚአብሔር አምላክ በቃሉ ያሳርፋል። ለልባችን የሚሆነው ነገር ይናገራል። በዘመናት መካከል እግዚአብሔር አምላክ ለልጆቹ ሳይናገር አያልፍም። የኛ ልብ ካልሆነ በስተቀር እግዚአብሔር ሁሌም ይናገራልና ወደዚህ ሐሳብ ወደዚህ ስፍራ ስለመጣችሁ እግዚአብሔርን እጅግ አድርገን እናመሰግናለን። ዛሬ እግዚአብሔር አምላክ በልቤ ውስጥ ያስቀመጠው ሐሳብ እና ርዕስ እውነተኛ ወዳጅ፣ እውነተኛ ወዳጅ። በዚህ ሐሳብ ውስጥ ነው የምንቆየው። እንደ አባባል የሚነገሩ ሐሳቦች አሉ። ስለ ጓደኝነት በጣም ብዙ ነገሮች ተብለዋል። ኮቴሽን ጥቅሶች ተብለዋል። ባለጸጋ ስትሆን ጓደኞቻችን ባለጸጋ ስንሆን ጓደኞቻችን እኛን ያውቁናል። በችግራችን ጊዜ ደግሞ እኛ ጓደኞቻችንን እናውቃቸዋለን። እውነት ነው አይደል? እዚህ ያለው ልዩነት እናያለን። ጓደኛ ወይም ወዳጅ ማለት ስለናንተ ሁሉን ነገር የሚያውቅ ድካማችንን ቢሆን ነገር ግን በዛ ሁኔታ ውስጥ ሁሉ ጊዜም እኛን የሚወደን ማለት ነው። እና ዛሬ ስለዚህ ስለ እውነተኛ ወዳጅ ስለሆነው ስለ ክርስቶስ ኢየሱስ በልዩ መንገድ እናያለን። መቼም እያንዳንዳችሁን አንድ ጥያቄ ብጠይቃችሁ የራሳችሁ ምላሽ ይኖራችኋል። እውነተኛ ወዳጅ አላችሁ? እውነተኛ ጓደኛ አላችሁ? በሰው ደረጃ ማለት ነው። የምታማክሩት ሐሳባችሁን የሚረዳላችሁ እናንተም የምትረዱት ለዘመናት ደግሞ ከናንተ ጋር አብሮ የቆየ ወዳጅ? አዎ፣ አንዳንዶቻችን 2፣ አንዳንዶቻችን 3፣ አንዳንዶቻችን ምንም ላይኖረን ይችላል። እናንተስ ምን አይነት ጓደኛ ናችሁ? ብዙ ጊዜ እኛ ጓደኛ ብለን ለራሳችን ነው የምናደላው። ግን እኛስ ሚስጥረኛ ነን? ለሰዎች ገበናቸውን የምንሸፍነን እውነተኛ ጓደኛ ነን? ታማኝ ጓደኛ ነን? በፈለጉን ሰዓት የምንገኝ ሰዎች ነን? ይህ በጣም ብዙ ጥያቄ የሚያስነሳ ነገር ነው። አዎ፣ አንዳንድ ጊዜ ወዳጆች አብረው ይሄዱና የሆነ ቦታ ላይ ፌርማታ ላይ የሚወርዱ ወዳጆች አሉ። ሰው ስለሆንን ያ ነገር ያጋጥመናል። በእግዚአብሔር ቃል ውስጥ እጅግ በጣም የተደነቀ ጓደኝነት የዳዊትና የዮናታን ጓደኝነት ነው። የዚህ ጓደኝነት ደግሞ ለየት የሚያደርገው ነገር ምንድነው? ዮናታን የሳኦል ልጅ መሆኑ ነው። ምክንያቱም ሳኦል በየሄደበት ዳዊትን የሚያሳድ 2 ጊዜ በጦር የሳተው ሊገለው የሚፈልግ የሚቀናበት ነው። የሱ ልጅ ደግሞ ሆኖ ዮናታን ደግሞ እሱን በጣም የሚወደው ወዳጅ ነው። እና የሚገርማችሁ አንደኛ ሳሙኤል ምዕራፍ 18 ከቁጥር 1 እስከ 4 ላይ ጊዜ ለመቆጠብ ያክል አናነበውም፣ ግን እዛች ምዕራፍ ላይ ነው ልክ ዳዊት መጥቶ በሳኦል ፊት ሲናገር ዮናታን ተመለከተው ይላል። ተመለከተው፣ አየው፣ ከዛ በኋላ ምን አደረገው? ወደደው የሚል ቃል አለ። ንገርማችሁ እዛው ላይ ያለውን ቃል አንብብላችሁ። ዮናታን ዳዊትን እንደራሱ አድርጎ ወደደው ይላል። ይመስለኛል የመጀመሪያውን የፍቅር እጅ የዘረጋው ዮናታን ይመስለኛል። እንዴት እንደሆነ አላቅም። እና የነዚህ ጓደኞችን ግንኙነት ስንመለከት ሁሉ ጊዜ ጠንካራ የሆነ ወዳጅነት ነው። እና ቃል ተገባቡ። በዛ ምዕራፍ ላይ ላይለያዩ ቃል ተገባቡ። እንደውም ዮናታን ልብሱን ሰጠው፣ የሚያስፈልገውን ነገር ሁሉ ሰጠው፣ ጦሩን ሁሉ ሰጠው። በሁለቱ መካከል ቃል ኪዳን ተገባባ። እጅግ በጣም ጠንካራ የሆነ ወዳጅነትን መሰረቱ። ነገር ግን በምድራችን ላይ ያለው ጓደኝነት ወይም ወዳጅነት ግን እንደዛ ነው ማለት አይደለም። አዎ ጥሩ ጓደኝነቶች
ጥሩ ወዳጅነቶች አሉ። ነገር ግን ብዙ ጓደኝነቶች ተጀምረው መሃል ላይ የሚያቋርጡ ናቸው። በጥላቻ፣ በክህደት፣ በመገዳደል፣ በጠላትነት የሚጠናቀቁ ናቸው። እና ይህንን ስናስብ አንድ ወዳጅ ግን አለ። በዘመናት መካከል የማይቀየር እውነተኛ የሆነ የምር የሚወድ የሚቀርብ ወዳጅ አለን። እግዚአብሔር ይመስገን። እሱ ደግሞ ክርስቶስ ኢየሱስ ነው። ወገኖቼ በዘመናት መካከል እሱ በስፍራው አለ፣ በቃሉ አለ፣ በማንነቱ አለ፣ በመውደዱ አለ። ፍቅሩ የማይቀንስ አምላክ ነው። እግዚአብሔር ይመስገን። እና በምድራችን ላይ ብዙ ታሪኮች ተፈጽመዋል። አንዳንድ ታሪኮች እጅን በአፍ የሚያስጭኑ ናቸው። ቅድም እንዳልኳችሁ በመልካም ወዳጅነት ይጀምራሉ። ነገር ግን የሆነ ቦታ ላይ ያ ወዳጅነት አቅጣጫውን ይቀይራል፣ ትርጉሙን ይቀይራል። አንድ ታሪክ ላውሳላችሁ። ይሄ በዓለማችን ታሪክ ውስጥ በፖለቲካ ውስጥ በጣም የሚነገር ታሪክ ነው። ቡርኪና ፋሶን ለ4 ዓመታት የመራ ቶማስ ሳንካራ የሚባል አንድ ሰው አለ። ይህ ሰው ወደ ስልጣን ሲመጣ እድሜው በጣም ገና ነው። 33 ዓመት። እንግዲህ 33 ዓመት በጣም እርሊ እድሜ ነው። አገርን ለመምራት ነው ማወራችሁ፣ ድርጅትን አይደለም። እና ወደ ስልጣን መጣ። በአገሪቱ ላይ አስደናቂ ለውጦችን አመጣ። እንደውም ብዙዎች እንደሚስማሙት በአፍሪካ ውስጥ ከተነሱ መሪዎች በጣም ምርጥ ከሚባሉ መሪዎች መካከል አንዱ እሱ ነው። እጅግ አስደናቂ ለውጦችን አደረገ። በሱ ወደ ስልጣን መምጣት ውስጥ አብሮ ደግሞ የመጣ አብሮት በጦርነት ውስጥ የነበረ በውትድርና ውስጥ የነበረ ብሌስ ኮምፓውሬ የሚባል ደግሞ የሱ ደግሞ ወዳጅ አለ። ለ4 ዓመታት ያክል አገሪቱ ላይ የሚያስፈልገውን ለውጥ አመጣ። ሳይታሰብ ግን የኔ ቀኝ እጅ የኔ ወዳጅ ብሎ የሚጠራው ብሌስ ኮምፓውሬ በሱ ላይ ተነሳበት። ጠላት ሆነበት። መፈንቅለ መንግስትን አነሳሳ። ከዛ በኋላ ገደለው፣ አስወገደው። የሚያምነው ወዳጅ፣ ራሱን የሰጠው ወዳጅ፣ ምስጢሩን ያካፈለው ወዳጅ ከጀርባ ወጋው፣ ገደለው። ይህ ሰው ከዚህ በኋላ ስልጣኑን ተቆጣጠጠ። ለቀጣዮቹ 27 ዓመታት አገሪቱን መራ እስከ 2021 ዓመተ ምህረት ድረስ። ከዛ በኋላ ግን እውነት መውጣቱ አይቀርም። ይህ ሰው ወደ ፍርድ ቤት ጉዳዩ መጣ። ከነዚህ ዓመታቶች በኋላ በቶማስ ሳንካራ ግድያ ላይ ወንጀለኛ ሆኖ ስለተገኘ ቅጣት ወይም ብያኔ ተጣለበት። በምድር ላይ ያለው ወዳጅነት የኛውን እንዳብነት አነሳው እንጂ እንደዚህ አይነት ታሪኮች በጣም ብዙ ናቸው። በፖለቲካ ውስጥ፣ በቤተ ክርስቲያን ውስጥ፣ በአገር ውስጥ ወዳጅ ብለን ራሳችን የሰጠናቸው ሰዎች የሆነ ሰዓት ላይ ሊከዱን ይችላሉ፣ ሊጠሉን ይችላሉ፣ ከዛም አልፈው ሊያስወግዱን ይችላሉ። ነገር ግን ከወዳጅ አብልቶ የሚጠጋጋ ኢየሱስ ክርስቶስ ግን አለ። ስሙ የተባረከ ይሁን። ወገኖቼ ተስፋችን እሱ ነው። የማይረሳ የማይተው የማይከዳ ሁልጊዜም ወዳጅ የሆነ በማይላወጥ ፍቅር የሚወድ ኢየሱስ ክርስቶስ የኛ ወዳጅ ነው። በጣም ደግሞ የሚገርመኝ ኢየሱስ ክርስቶስ ራሱ በምድር ላይ በነበረበት ሰዓት እንደዚህ አይነት መከዳት ደርሶበት ነበር። እንደዚህ አይነት መጣል ደርሶበት ነበር። ወዳጆቹ ጥለውት ነበር። ከሱ ጋር 3 ዓመት ተኩል ያክል የቆዩት የሚያምናቸው ምስጢሩን ያካፈላቸው ወዳጆቹ ወደ መስቀሉ ሲጠጋ ይሁዳ ውስጡ ላይ ጥያቄ ተፈጠረበት። ሰይጣን በውስጡ ገባ። በ30 ብር ኢየሱስ ክርስቶስን ሸጠው። እንዴት የሚያም ነገር ነው! እንዴት ከባድ ነገር ነው ወገኖቼ! ጴጥሮስ
ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለው በፍጹም እኔ ሌሎቹ እንኳን ቢተው እኔ ግን አልክድህም ብሎ የተናገረው ጴጥሮስ ሸጠው ከዳው። ወገኖቼ ነገር ግን እንደዛም ሆኖ ኢየሱስ ክርስቶስ እንዲመለሱ ጥሪ ያቀርቦላቸው ነበር። ይሁዳ ያንን ጥሪ አልተቀበለም። ጴጥሮስ ግን ወደ ንስሐ መጣ። እግዚአብሔር ደግሞ ቤተክርስቲያን ውስጥ ትልቅ አለት አድርጎ አቆመው። እግዚአብሔር ይመስገን። ወገኖቼ በእንደዚህ አይነት መከዳት ውስጥ ያለፈው ክርስቶስ ኢየሱስ የክህደትን ጣጣ ያውቀዋል። የክህደትን አስከፊነት ያውቀዋል። ስለዚህ እሱ በዛ ውስጥ አልፎ የኛን ስሜት የሚረዳ አምላክ ነው። እግዚአብሔር ይመስገን። አንድ ጥቅስ ደግሞ እንመልከት። በዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ የሚናገረው ሐሳብ አለ። ክርስቶስ ኢየሱስ ከደቀ መዛሙርቶቹ ጋር ባደረገው ግንኙነትና ከነሱ ጋር በሚያሳልፍበት ጊዜ ብዙ ሐሳቦችን ነግሯቸው ነበር። ብዙ ነገሮችንም ነግሯቸው ያውቃል። እዚህ ጋር መጣና እንዲህ አላቸው። ዮሐንስ ወንጌል ምዕራፍ 15 ቁጥር 15 ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታ የሚያደርገውን አያውቅምና፣ ወዳጆች ግን ብያቸዋለሁ፣ ከአባት የሰማሁትን ሁሉ ለእናንተ አስታውቂያቸዋለሁና። እግዚአብሔር ይመስገን። ወዳጆቹ ብሎ ሊጠራን ያላፈረብን እግዚአብሔር የተመሰገነ ይሁን። ባሪያ ጌታ የሚያደርገውን አያውቅም። ስለዚህ ያለውን የግንኙነት ፓተርን ክርስቶስ ኢየሱስ ምን አደረገው? ቀየረው። እግዚአብሔር ይመስገን። እናንተ የኔ ምኖች ናችሁ አላቸው። ወዳጆቼ ናችሁ። አስባችሁታል? ወዳጆቼ ናችሁ ያለው ኢየሱስ ክርስቶስ የሰማይና የምድር ፈጣሪ፣ የነገስታት ንጉስ፣ የጌቶች ጌታ፣ የኃያላን ኃያል የሆነው አምላክ ቀረብ ብሎ ዝቅ ብሎ ወዳጆቼ ናችሁ አለን። እግዚአብሔር ይመስገን። በእርግጥ እግዚአብሔር የተባረከ ይሁን። ቅድም አንድ መዝሙር ዘምረን ነበር። ኢየሱስ ክርስቶስ የኔ ወዳጅ እንደ እርሱ የለኝም። የዚህን ታሪክ ሐሳብ እዚህ ጋር መጥቀስ እፈልጋለሁ። What a friend we have in Jesus። ይሄ መዝሙር የተጻፈበትን ታሪክ ስንመለከት የዚህ ታሪክ ጸሐፊ ጆሴፍ ስክሪቨን ይባላል። ጆሴፍ ስክሪቨን ይባላል። ይህ ሰው አየርላንዳዊ ነው። አንድ በጣም የሚወዳት እጮኛው ነበረች። እናም ለመጋባት እየተዘጋጁ ነው። እናም ዝግጅቱ ጦፏል። እሱም ጓግቷል፣ እሷም ጓግቷለች። ነገር ግን ዛሬ ሊጋቡ እንደማታ የጮኛው ህይወት ያልፋል። ልቡ በጣም ይሰበራል። በዚህ በተሰበረው ልብ ውስጥ ሆኖ ያኔ የሚያጽናናው ብቸኛ ወዳጅ ኢየሱስ ብቻ እንደሆነ ይገባዋል። ግን አንዳንድ ሐዘኖች ቶሎ የሚወጡ አይደሉም። ጊዜ ይፈጃል። ስለዚህ ምን አደረገ? ይህንን ሐዘን ለመርሳትና አዲስ ህይወት ለመጀመር ካለበት ስፍራ ወደ ካናዳ ይሄዳል። አዲስ ህይወት ለመጀመር፣ አዲስ ስራ ለመስራት፣ በቃ እስቲ ነገሮችን ለመተው። እዛ ደግሞ እየኖረ ሳለ ኤሊዛ ራይስ ከምትባል አንድ ሴት ጋር ይተዋወቃል። አብሮ በፍቅር ይቆያሉ። ሊጋቡ ጥቂት ሳምንታት ሲቀር እርሷም ትታመምና ህይወቷ ያልፋል። የተደጋገመ ሐዘን። ከዚህ በኋላ ዮሴፍ የህይወት ዘይቤውን ይቀይራል። እንደገና ሌላ ሐዘን ገጥሞታልና በቃ ከዚህ በኋላ ለኔ ህይወት ብዙም ትርጉም የለውም። ስለዚህ ያለኝን ገንዘብ፣ የሰራሁትን ያከማቹትን ገንዘብ በሙሉ ሽጬ ድሆችን እያገለገልኩኝ እነሱን ሰርቭ እያደረግኩኝ በቃ ከዛ ነገር ልውጣ ብሎ ያለውን ገንዘብ ሰጠ። ድሆችን ያገለግል ነበረ፣ ያግዛቸው ነበረ፣ የታመሙትን ያስታምም ነበረ። ህይወቱን በዛ እየመራ ሳለ ከ10 ዓመት በኋላ ደግሞ እናቱ በጠና ታመመች። ያለችበት ሁኔታ በጣም አስጊ ነበር። እናም ለልጇ መልእክት ላከችበት።
ልጄ ሆይ ና ልሞት ነውና አለችው። ይህ ግለሰብ ግን እጁ ላይ ምንም አይነት ገንዘብ የለውም። እናቱ ጋር ለመሄድ የእናቱን ፊት ለማየት እናቱን ለማስታመም እጁ ላይ ምንም አይነት ሳንቲም የለውም። ከዛ በኋላ ደብዳቤ ጻፈላት ለእናቱ፣ የሚያጽናና ደብዳቤ ጻፈላት። ከደብዳቤው በኋላ መጨረሻ ላይ ይሄ መዝሙር በውስጡ ነበርና ግጥሙን ጻፈላት። ኢየሱስ ክርስቶስ የኔ ወዳጅ እንደ እርሱ የለኝም፣ ሌሎችም እንኳን ቢተውኝ እርሱስ አያደርገውም። እናቴ ሆይ በዚህ መምሽም ውስጥ እያለሽ ይህንን ወዳጅ እባክሽን አጥብቀሽ ያጂው አላት። ቁጥር 3 በጣም ደስ ይለኛል። ፍጹም ተስፋ አሁን አለ፣ ሞትም ሆነ ሕይወትም ከጌታዬ አይለየኝም፣ ራብም ሆነ ጭንቀትም፣ ዝግታም ይሁን ከፍታ፣ ሐዘን ይሁን ችግር፣ ሐላሽ መጪም ቢሆን ከዚህ ፍቅር አይለየኝም፣ በኢየሱስ ያገኘሁት። እንዴት አስገራሚ የሆነ ዝማሬ ነው ወገኖቼ! ኢየሱስ ክርስቶስ የኛ ወዳጅ ነው። እስቲ ይህን መዝሙር ዝግ ባለ ሁኔታ እንዘምረዋለን። ኢየሱስ ክርስቶስ የኔ ወዳጅ እንደ እርሱ የለኝም፣ ሌሎችም እንኳን ቢተውኝ እሱስ አያደርገውም። ማነው አሁን የሚለየኝ? ጌታዬ ከወደደኝ አንድነት ከእርሱ አለ፣ ማንም የማይወስድብኝ ፍጹም ተስፋ አሁን አለኝ፣ ሞትም ሆነ ሕይወትም ከጌታዬ አይለየኝም፣ ራብም ሆነ ጭንቀትም፣ ዝግታም ከፍታም ሐዘን ችግር፣ ኃላፊ መጪም ቢሆን ከዚህ ፍቅር አይለየኝም፣ በኢየሱስ ያገኘሁት። ኢየሱስ ክርስቶስ የተመሰገነ ይሁን። እሱ እውነተኛ ወዳጅ ነው። በሕይወታችን ውስጥ አስቸጋሪ ነገር ሲያጋጥመን የቅርባችን ወዳጅ ነው። አንድ ግጥም ላንበብላችሁ። በዚህ ሳምንት ስለ ክርስቶስ ኢየሱስ ወዳጅነት ሳስብ እግዚአብሔር የሰጠኝ ግጥም ነው። የግጥሙ ርዕስ ወዳጅ ነው ኢየሱስ ይላል። ወዳጅ ነው ኢየሱስ፣ እውነተኛ ወንድም፣ እውነተኛ ጋሻ፣ ለሐሩሩ ጥራ መሸሸጊያ ዋሻ፣ ባዘን ጊዜ የሚቀርብ የምር የሚያጽናና፣ የበረሃ ውሃ ነው የበረሃ መና፣ ወዳጅ ነው ኢየሱስ መንገድ የሚያቀና፣ ከስትንፋስ ይልቅ አብልጦ የሚጠጋ፣ ለትንሽ ትልቁ እኩል የሚሰጥ ዋጋ፣ ወዳጅ ነው ኢየሱስ ጠላትን የሚወጋ፣ ገበናዬን ሸፋኝ ምስጢሬን ጠባቂ፣ የውስጥ የሚገባው የልቤን አዋቂ፣ ባልባልታ ወሬ ፊቱ ማይቀየር፣ በዘላለም ፍቅሩ ከልብ የሚያፈቅር፣ ወዳጅ ነው ኢየሱስ የሚያነሳ የሚያከብር። ግሩም ድንቅ ምክሩ ልቤን አሳርፈዋል፣ ከዳቢሎስ ወጥመድ ሕይወቴን ጠብቀዋል። ላይጥለኝ ላይተወኝ ላይከዳኝ የያዘኝ፣ በማይሻር ቃሉ መልህቅ የሆነኝ፣ ወዳጄ ነው ኢየሱስ አብዝቶ የሚወደኝ። ስለዚህ ድንቅ ወዳጅ የልቤ ጓደኛ፣ ብዙም ብለዋለኝ ስለ ነፍሴ እረኛ። ትምክቴ ነው እርሱ ለእኔ ለሰው የማሳየው፣ በዜማ በግጥም የማሞጋግሰው። ስሙኝማ ወገን ስሙኝ ልንገራችሁ፣ እውነተኛ ወዳጅ ጓደኛ ያጣችሁ ኑ ወደዚህ ጌታ ያዛልቃችኋል፣ የምር የልብ ወዳጅ ይሆንላችኋል።
ኑ ወደዚህ ጌታ ያዛልቃችኋል፣ የምር የልብ ወዳጅ ይሆንላችኋል። እግዚአብሔር ይመስገን። በእውነት ስለዚህ አይነት ድንቅ ወዳጅ እግዚአብሔርን እጅግ አድርገን እናመሰግነዋለን። ይህ ወዳጅ ማን ነው? ምን አይነት ባህሪ አለው? ኢየሱስ ክርስቶስ ከወንድም አብልጦ የሚጠጋ የቅርብ ወዳጅ ነው። እግዚአብሔር ይመስገን። ማንም በሕይወታችሁ ውስጥ የቅርብ የምትሏቸው ሰዎች ሊኖሩ ይችላሉ። እናት ሊሆን ይችላል፣ አባት ሊሆን ይችላል፣ ወንድም እህት ሊሆን ይችላል፣ ወይም ደግሞ ጓደኛ አድርጋቸው የያዝናቸው ሰዎችም ሊሆኑ ይችላሉ። እሱ ግን ከስትንፋስ አብልጦ ይጠጋል። ለዚህ ነው ምሳሌ ምዕራፍ 18 ቁጥር 24 ላይ ሲናገር ሳለ ከወንድም አብልጦ የሚጠጋጋ ወዳጅ ነው ይላል። ሌላው ይህ ወዳጅ ራስ ወዳድ የሆነ ወዳጅ አይደለም። ከጥብቅም ጋር የተያያዘ ወዳጅነት ያለው ወዳጅ አይደለም። ራሱን ለወዳጆቹ አሳልፎ የሚሰጥ ወዳጅ ነው። እግዚአብሔር ይመስገን። ቅድም ባነበብነው ጥቅስ ላይ ነፍሱን ስለ ወዳጆቹ አሳልፎ የሚሰጥ ወዳጅ እንደሆነ አንብበናል። ሌላው ይህ ወዳጅ በመከራ ቀን ከተፍ የሚደርስ አንዳንድ ጊዜ እኮ እንዲህ አይነት ነገር አጋጥሟቸው አያውቅም? እከሌ ይደርስልኛል ያላችሁት ሰው ነውና አጠገባችሁ ላይገኝ ይችላል። ክርስቶስ ኢየሱስ ግን ሁል ጊዜ ካጠገባችን አለ፣ በተለይም ደግሞ በችግራችን ጊዜ። ለዚህ ነው ወዳጅ በዘመን ሁሉ ይወዳል፣ ወንድምም ለመከራ ቀን ይወለዳል ይላል ምሳሌ 17 ቁጥር 17 ላይ። ዘመን ሲከፋ፣ ቀን ሲጥል፣ ወዳጆች ሲተዉ፣ በዛ ሁኔታ ውስጥ ወዳጅ ሆኖ የሚዘልቅ ኢየሱስ ክርስቶስ ነው። ስሙ ይባረክ። ደግሞም ይህ ወዳጅ ድንቅ መካር ነው። ምክር ስንፈልግ፣ ከሰዎች ጋር ለማውራት ስንፈልግ ብዙ ሰዎች ጋር እንሄዳለን፣ የሚያማክሩ ሰዎች ጋር እንሄዳለን። እሱ ግን የእግዚአብሔር ቃል እንደሚናገረው ክርስቶስ ኢየሱስ ድንቅ መካር ኃያል አምላክ ነው። በምክሩ ደግሞ ግሩም ነው። የሚመክረው ደግሞ ነፍስን የሚያሳርፍ ነው። እግዚአብሔር ይመስገን። ሌላው ይህ ወዳጅ ያወቀውን ሁሉ የሚያሳውቀን ጌታ ነው። ለደቀ መዛሙርቶቹ እኮ አላቸው አይደል? ነገራቸው። እኔ ያወቅኩትን ከአባቴ የሰማሁትን ነገር ሁሉ ምን አደርጋቸዋለሁ አለ? አሳውቃቸዋለሁ። እግዚአብሔር ይመስገን። ስለ ቃሉ እግዚአብሔር ይመስገን። በዚህ ቃሉ ስለተገለጠልን ስላሳወቀልን እውነት እግዚአብሔር ይመስገን። እግዚአብሔር ወዳጅ ነው። ደግሞም ውስጡ ያለውን ሐሳብ ሁሉ ለኛ የሚያጋራ አምላክ ነው። ይህ ወዳጅ ከቶ የማይከዳ ደግሞም የማይረሳ አምላክ ነው። እግዚአብሔር ይመስገን። በእጄ መዳፍ ቀርጬሻለሁ አይደል የሚለው? አንቺ የማነሽ? የኔ ነሽ። እግዚአብሔር ይመስገን። እንዲህ አይነት ወዳጅ ነው ያለን። በሐዘናችን ጊዜ የሚያጽናና ብርቱ ወዳጃችን ነው። ሌላው ደግሞ በጣም ደስ የሚለኝ የሚሰማን ወዳጅ ነው። በነገራችን ላይ የሰው ልጅ ትልቁ የሚቸገረው ነገር ውስጣችን ብዙ ጩኸት ስላለ ይመስለኛል አንሰማም እኮ እኛ። ሰው እኮ ሲናገር እናቆራርጠዋለን። ያ ሰው ሐሳቡን አይጨርስም ብዙ ጊዜ። ክርስቶስ ግን ብሎ የሚሰማ የሚያስጨርስ ወዳጅ ነው። እግዚአብሔር ይመስገን። ውስጣችን ያለውን ነገር ሁሉ አውጥተን ዘግዝገን እስክንነግረው የማያቋርጠን፣ ስናለቅስ እንባችን የሚገደው የልባችን ሐሳብ የሚያውቅልን አምላክ ነው። እግዚአብሔር ይመስገን። ሳንነግረው የውስጣችንን ያውቃል። ሌላው ይህ ወዳጅ ሁል ጊዜ በፈገግታ የሚቀበለን ወዳጅ ነው። አንዳንድ ጊዜ ሰዎችን ስታስቀይሙ ሰዎች ፊታቸውን ያዞሩባቸዋል፣ ያጠቁሩባቸዋል። ኢየሱስ ጌታ አንተ ተባረክ። ፊቱን ስላላጠቆረብን እግዚአብሔር ይመስገን። በቅፉ ወደ ቅፉ የሚጠራን አምላክ ስሙ ይባረክ። ሌላው ይህ ወዳጅ የሚያቅፍ ወዳጅ ነው። የሚያቅፍ ሀግ የሚያደርግ ማለቴ ነው። የሚያቅፈን ወዳጅ ነው። እግዚአብሔር የተመሰገነ ይሁን። ወገኖቼ እንደዚህ አይነት ወዳጅ ነው ያለን። ስለዚህ ዛሬ በዚህ መልእክት
ሐሳብ ውስጥ እንደ አብርሃም፣ እንደ ሙሴ፣ እንደ ዳዊት፣ እንደ ኢዮብ እኛም የእግዚአብሔር ወዳጆች እንድንባል እግዚአብሔር ጸጋውን ያብዛልን። በዘመናቸው ሁሉ እግዚአብሔርን አስከብረው የእግዚአብሔር ወዳጅ ተብለው እንደተጠሩት እግዚአብሔር እርግጥ ነው የኛ ወዳጅ ነው። እኛም ደግሞ የሱ ወዳጆች እንድንባል እግዚአብሔር ጸጋውን ያብዛልን። ወገኖቼ እስቲ ጥቂት የጸሎት ጊዜ እንድንወስድ እፈልጋለሁ። በዚህ ጉባኤ መካከል ምናልባት ይህንን ወዳጅ የልቤ ወዳጅ አድርጌ አላስኩኝም፣ ወደዚህ ወዳጅ መቅረብ እፈልጋለሁ የምትል ነፍስ ካለች ወደዚህ እንድትመጣ ጠይቃታለሁ። ከዚህ ወዳጅ ጋር መያያዝ እፈልጋለሁ፣ እሱን ማወቅ እፈልጋለሁ። ይህንን እውነተኛ ወዳጅ የራሴ ማድረግ እፈልጋለሁ የምትል ነፍስ ካለች ወደፊት እንድትመጣ እጋብዛለሁ። ሁለተኛው ጥሬ ደግሞ በክርስትና ጉዞዬ ውስጥ ከክርስቶስ ጋር ወዳጅ እንደሆንኩ ይሰማኛል። ነገር ግን እንደሚገባው ወደሱ አልቀረብኩኝም፣ ከእርሱ ጋር አልተወዳጀሁኝም። የምር የእሱን ወዳጅነት ፊል አላደረግኩትም። ከእሱ ጋር ያለኝን ወዳጅነት ማደስ እፈልጋለሁ። የእሱን ፍቅር ማጣጣም እፈልጋለሁ። የእሱ ወዳጅ መሆን እፈልጋለሁ የምትሉ ወገኖች ካላችሁ፣ በሕይወታችሁ ውስጥ ብዙ ነገር ያጋጠማችሁ፣ ብዙ መከራን ያሳለፋችሁ፣ ይህንን ወዳጅ ያያችሁ ሰዎች ከእሱ ጋር ቃል ኪዳኔ ማደስ እፈልጋለሁ የምትሉ ወገኖች ካላችሁ ወደፊት እንድትመጡ እጋብዛችኋለሁ። ከክርስቶስ ጋር ያለኝን ወዳጅነት ማጠንከር እፈልጋለሁ። እሱን ልወደው እፈልጋለሁ። እውነተኛ ወዳጅ እንደሆነ አውቃለሁ። በዘመኔ ሁሉ እሱን እየወደድኩኝ መኖር እፈልጋለሁ የምትሉ ወደፊት እንድትመጡ ጋብዛችኋለሁ። እሱ የእውነተኛ ወዳጅ ነው። የማይጥል፣ የማይከዳ፣ የማይተው፣ በዘመን ሁሉ የሚወድ፣ በመከራ ውስጥ አብሮ ያለ እውነተኛ ወዳጅ ነው። ወገኖቼ ሆይ ይህንን ስጦታ ይዤላችሁ መጥቻለሁ። ይህንን የምታውቁት ስጦታ ይዤላችሁ መጥቻለሁ። እሱም ኢየሱስ ክርስቶስ ይባላል። በዘመን ሁሉ ይወዳል። የማይጥል የማይተው አምላክ ነው። እስከ ሽበት እስከ ሽምግልና ድረስ የማይተው አምላክ ነው። እግዚአብሔር የተመሰገነ ይሁን። ወገኖቼ ከዚህ ወዳጅ ጋር እስቲ እንገናኝ። ከዚህ ወዳጅ ጋር እስቲ ራሳችንን አሳልፈን እንስጠው። ቃል ኪዳናችንን እናድስ። ጌታ አምላኬና አባቴ ሆይ እጅግ አድርገን እናመሰግንሃለን። በዘመን ሁሉ ስለምትወድ፣ ቀን ሲጥለን፣ ጨለማ ሲሆንብን፣ መከራ በሕይወታችን ውስጥ ሲያንዣብ ስለማትተወን ስለማትጥለን እናመሰግንሃለን። እግዚአብሔር አምላኬና አባቴ ሆይ አንተን ስላወቅን እናመሰግንሃለን። የምር የእውነት ወዳጅ ስለሆንክ ስምህ ይባረክ። እግዚአብሔር አምላኬና አባቴ ሆይ ስለ ወገኖቼ ስምህ ይባረክ። ጌታ አምላኬና አባቴ ሆይ በዘመናቸው ሁሉ እንዲያውቁ ወዳጅ ልትሆናቸው አንተ በስፍራ ላይ ስላለህ እናመሰግንሃለን። አንተ እውነተኛ አምላክ ስለሆንክ፣ እውነተኛ ወዳጅ ስለሆንክ፣ የቅርብ ወዳጅ ስለሆንክ፣ ከስትንፋስ ይልቅ የቅርብ አምላክ ስለሆንክ እናመሰግንሃለን። ጌታ አምላኬና አባቴ ሆይ እጸልያለሁ ወደዚህ የመጡትን በሙሉ እጆቻቸውን አጥብቀህ ያዛቸው። በዘላለም ፍቅር አጥብቀህ ያዛቸው። በማንኛውም ሁኔታ ውስጥ ጌታ ሆይ አንተን እንዲወዱ ወደ አንተ እንዲቀርቡ ጸጋን አብዛላቸው። የምር ደግሞ እውነተኛ ወዳጅ መሆንህ ይሰማቸው። ጌታ አምላኬና አባቴ ሆይ የምታዛልቀው አንተ ብቻ መሆንህን በልባቸው ውስጥ ሁል ጊዜ አስቀምጥላቸው። እግዚአብሔር አምላኬና አባቴ ሆይ በእውነት ልባችንን ለአንተ እንድንሰጥህ ጸጋን አብዛልን። ጌታ ሆይ አንተ የምር ወዳጅ ስለሆንከን ስምህ ይባረክ። በዘመናችን ሁሉ ጌታ ሆይ ወዳጅ የሆንከው አንተ ደግሞ ስላዘጋጀልን ስፍራ ስምህን እንባርካለን። ወዳጅ የሆንከው ኢየሱስ ክርስቶስ እንደገና ያለን ግንኙነት እንዲቀጥል ወደ ሰማይ ስለምትወስደን እናመሰግንሃለን። መንገድ ላይ ጥለህን ስለማትሄድ እናመሰግንሃለን። ስለማትተወን፣ ስለማትከዳን ጌታ ሆይ ዞር ስለማትል፣ ፊትን ስለማታጠቁር ስምህ ይባረክ። እንደ አንተ አይነት ወዳጅ ስላለን ለሰው ሁሉ እናሳያለን፣ ለሰው ሁሉ እንመሰክራለን፣ ለሰው ሁሉ እንዘምራለን። ለሰው ሁሉ ጌታ ሆይ ያንተን ታላቅነት ያንተን ወላጅነት እንናገራለን። የልባችንን ስለምታውቅልን እናመሰግናለን። ገበናችንን ጌታ ሆይ ስለማትገልጥ እናመሰግናለን።
በምክር ግሩም ስለሆንክ እናመሰግንሃለን። ሁሉ ጊዜም ከኛ ጋር ስላለ እናመሰግንሃለን። ስምህ የተባረከ ይሁን። ይህ ጉባኤ ካንተ የተነሳ የተባረከ ይሁን። ጌታ አምላኬና አባቴ ወደ ቤታችን ስንሄድ ሳለ ወዳጅ ሆንከውን አንተን እያሰብን እያሰላሰልን እንድንሄድ ጸጋን አብዛልን። አእምሯችን ሁሉ በፍቅር ይሞላ፣ በመገኘትህ ይሞላ። ስለ ቃል እጅግ አድርገን እናመሰግንሃለን። ስምህ ይባረክ በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። አንዳለ የታመነ አንዳለ እውነተኛ አንዳለ ይቅር ባይ አንዳለ የፍቅር ዳኛ አንዳለ የታመነ አንዳለ እውነተኛ አንዳለ ይቅር ባይ አንዳለ የፍቅር ዳኛ አንዳለ የታመነ አንዳለ እውነተኛ አንዳለ ይቅር ባይ አንዳለ የፍቅር ዳኛ ይከፋኛል እንደ ሰው ወድቄ ፊቱ ስረግጠው የውስጤን ሲቃር አድምጦ ያቅፈኛል በደንብ አጥብቆ ይከፋኛል እንደ ሰው ወድቄ ፊቱ ስረግጠው የውስጤን ሲቃር አድምጦ ያቅፈኛል በደንብ አጥብቆ አንዳለ የታመነ አንዳለ እውነተኛ አንዳለ ይቅር ባይ አንዳለ የፍቅር ዳኛ አንዳለ የታመነ አንዳለ እውነተኛ አንዳለ ይቅር ባይ አንዳለ የፍቅር ዳኛ አያስተያየኝ ካለፈ እርሱ ባህሪው መርሳት ነው። እኔ ኃጢአቴን ስቆጥረው እርሱ የታየው ደሙ ነው። አያስተያየኝ ካለፈ እርሱ ባህሪው መርሳት ነው። እኔ ኃጢአቴን ስቆጥረው እርሱ የታየው ደሙ ነው። ኢየሱስ እውነተኛ ወዳጅ ነው። ኢየሱስ የውስጥ የልብ መርማሪ ኢየሱስ ደካማውን አጋዥ ኢየሱስ ወደ እውነት መሪ ኢየሱስ እውነተኛ ወዳጅ ነው። ኢየሱስ የውስጥ የልብ መርማሪ ኢየሱስ ደካማውን አጋዥ ኢየሱስ ወደ እውነት መሪ አንዳለ የታመነ አንዳለ እውነተኛ አንዳለ ይቅር ባይ አንዳለ የፍቅር ዳኛ አንዳለ የታመነ አንዳለ እውነተኛ አንዳለ ይቅር ባይ አንዳለ የፍቅር ዳኛ
ከስትንፋስ ይልቅ ቅርብ ነው ፍቅሩም እጅግ ጥልቅ ነው አይወዳደርም ከሰው እርሱ ብቻውን ንጉሥ ነው ከስትንፋስ ይልቅ ቅርብ ነው ፍቅሩም እጅግ ጥልቅ ነው አይወዳደርም ከሰው እርሱ ብቻውን ንጉሥ ነው ኢየሱስ እውነተኛ ወዳጅ ነው ኢየሱስ የውስጥ የልብ መርማሪ ኢየሱስ ደካማውን አጋዥ ኢየሱስ ወደ እውነት መሪ ኢየሱስ እውነተኛ ወዳጅ ነው ኢየሱስ የውስጥ የልብ መርማሪ ኢየሱስ ደካማውን አጋዥ ኢየሱስ ወደ እውነት መሪ ኢየሱስ እውነተኛ ወዳጅ ነው ኢየሱስ የውስጥ የልብ መርማሪ ኢየሱስ ደካማውን አጋዥ ኢየሱስ ወደ እውነት መሪ አንዳለ የታመነ አንዳለ እውነተኛ አንዳለ ይቅር ባይ አንዳለ የፍቅር ዳኛ አንዳለ እውነተኛ አንዳለ ይቅር ባይ አንዳለ የፍቅር ዳኛ አንዳለ የታመነ አንዳለ እውነተኛ አንዳለ ይቅር ባይ አንዳለ የፍቅር ዳኛ
በስልጣንህ እዘዝ ታላቅ ስምህ ሁሉን የምትገ